Kunan fudhee baatarnii nan bansiisee baatarnii irraa nan dallachiisee ilma jaartiin himee gaafa himu nan banee irraa hin dallate irraa dallateen silkii kiyya fudhadhee lafumaan godhadhe silkii kuu lafa nan godhadhe kiyyadheen akkasumaadha. Barbareetu qophaa'ee jira. Barbaree fashahoo bishaan ho'atu jira. Haabo. Maali kaa inni kana caala na gubee salleeni ijattiin ishii cangalaase qaaqabe. ሰላም ሰላም ቤተሰብ እንዴት አደራችሁ? የእውነት እቺ ሴት ልትሸለም ነው የምትገባው። እውነቴን ነው የምላችሁና እንግዲህ ኦሮምኛን ለማትችሉ እኔ ተረጉምላችኋለሁ ማለት ነው። ዱባይ ውስጥ ነው የምትገኘው። ይሄ ነገር እንደ ቀልድ የሚታየው ነገር አይደለም። የስንቶቻችን እህቶቻችን እንደዚህ ገንዘባቸውን እየተበሉ በቅርቡ እዚህ ዱባይ ውስጥ ህይወታቸው ያለፉ ልጆች አሉ። ትንሽ እያደረገችው ነገር በጣም ጥበበኛ ሴት ናት። በጣም የሚያስቃል፣ በጣም የሚያስገርማል የተጠቀመችበት መንገድ እና ደግሞ ማዳሞቿ ራሱ መተባበሩ ባባ ሳይቀር ማዳሟ ራሱ ማለት በቃ አስፈቅዳ ነው ምናምን ነገር በጣም አስባበት ተዘጋጅታ ነው። እንግዲህ እቺ ልጅ ባሏ ነው ኢትዮጵያ ያለ ባጃጅ ሁላ ገዝታለት ነበር። ከዛ የባጃጅ ስራውም አላዋጣኝም ውሰጂኝ እዛ ይላታል። ያው ባሌ ነው ነገ ህይወታችንን ይቀይርልኛል ብላ እንግዲህ ያለውን ገንዘብ 500 ሺህ ብር አውጥታ እንግዲህ ቪዛ አሰርታለች ታስመጣለች ማለት ነው። አጅረው እዚህ መጣ። የዱባይ ቺኮቹን ሹፍ ሲያረግ እንደው እጅ ያልሽኝ አላትና እንደው አላቅሽም ማለት እሷም ደግሞ ንዴቷን ዋጥ አርጋ እንደው ናልኝ እባክህ ናፍቀኛል ትለዋለች። ሆዳም አይደለ? ሆዳም ሰው መቼም ክብሩን ምን እንደሚመጣለት እኮ አያስብም። የምበላውን ነው እንጂ የሚያስበውና አጅረው ቆም ብሎ አላሰበም። የሚመጣው ማዳም ቤት ነው። ሰው ቤት ለምን እመጣለሁ ብሎ ቆም ብሎ አላሰበም። እየተንቀለቀለ ውሻ እንደተጠማ እንግዲህ ውሃ እንደተጠማ ውሻ እየተንቀለቀለ እያለከለከ ይመጣል። ከዛ ወጥመድ ውስጥ ገባ። ማዳምም ነበረች ባባም ነበረ። ግቢ ውስጥ ገባ። እንግዲህ ማዳም አውቃ ሌላ ወከባ ፈጠረች ምናምን ነገር። ከዛ ደነገጠ። ሄዳለሁ አለ። ወዴት ነው የምትሄደው? ና ትለና ጎትታ ቤት ውስጥ ታስገባዋለች። ከዛ በርበሬና ሙቅ ውሃ አርጋ ጨው በጥብጣ አይኑ ላይ ጨምር። እሱ ብቻ አይደለም 12 ቀን ነው ያሳደረችው። አሁን እኮ ለዚህ ሰው የምታዝነው አይጠፋም። እሷም ውስጧ እንደዚህ ቅጥል ነው ያለው ያቃጠላት ማለት ነው። እንግዲህ 12 ቀን ካሳደረችው በኋላ ፓተሩን ታስከፍትና ያለውን ገንዘብ ወደ ራሷ አስተላልፋ በጣም ጀግና ሴት፣ የአመቱ ምርጥ ሴት፣ የምትሸለም ሴት ነች። የእውነት ስንቱ ህይወቱን ሲያጠፋ፣ እሷ ግን በጣም ጥበበኛ ሴት፣ ሀቀኛ፣ ላባ በከንቱ እንዳይጠፋ ፈጣሪ። ምክንያቱም እሷ ሀቀኛ፣ አፍቃሪ፣ ንጹህ ልብ ያላት ሴት ነች እና ከዛ ምን ታደርገዋለች? 12 ቀን እዛው አሳድራ በርበሬውን አይኑ ላይ ጭምር አድርጓ ፓተሩን አስከፈተችው። ገንዘቡን ስልኩ ራሱ ያሷ ነበር። ስልኳንም ውስድ እንትኑ ፓተሩን ድሌት አስደርጋ ምናምን ነገር እንግዲህ እንዲህ አድርጋ ለቋለች ማለት ነው። ይሄ ትልቅ ትምህርት ነው። ወንዶች አንድ ሴት ወዳ ሞኝ ማለት ሞኝ ሆና አይደለም። የምር እያንዳንዱ 5 ሳንቲም እናንተ ላይ ኢንቨስት ስታደርግ ሳይሰማት ቀርታ አይደለም። ምክንያቱም እንዴት ሆና እንደምታመጣ እሷና ፈጣሪ ነው የሚያውቀውና ሴት ልጅ ስትወድም ክፉ ስትሆንም እንደዚህ ነው። ክፋቷን እንደዚህ በልክ ነው የምታሳያችሁና እባካችሁን የማትፈልጓትን ሴት እድሜዋ ላይም ገንዘቧ ላይም አትጫወቱ። እንግዲህ ላይም ላይ ሰሞኑን በጣም እህታችን መነጋገሪያ ሆናለች እና በጣም ጀግና ሴት ነች። ባለፈውም እዚህ ዱባይ ውስጥ ከ12ኛ ፎቅ ላይ የአንዷ እህታችን ህይወት አልፏልና ምንድነው እንግዲህ እንደዚሁ አምጥታ አለው ከኢትዮጵያ ወደዚህ አምጥታ ብዙ ነገር ቤት እያከራየች በጣም ውድ የሆነ ከባድ ነው። ሴቶችዬ ገንዘባችሁን ያዙ፣ ክብራችሁን ጠብቁ። አንድ ሰው ከወደደ ራሱ ነው ዋጋ መክፈል ያለበት እንጂ ባሎቻችሁም ከሆነ
ባካችሁ የዛ ሰው ባህሪ የምታውቁት እናንተ ናችሁ አይደለም? እና ከገንዘባቻችሁም አልሆናችሁ ከሱም አልሆናችሁ አንዳንዱማ ጭራሽ በቃ ህይወቱን ለወንድ ልጅ እየሰው ነውና እባካችሁን እህቶቼ ቆም ብላችሁ አስቡ። እናንተ ካለፋችሁ በኋላ ሁሉም ከንቱ ነው፣ እነሱም ይኖራሉ። እና እኔ እባካችሁ ይሄ ፍቅር ስደት ላይ ሆናችሁ በተለይ አዳዲስ የምትመጡ ልጆች ሰው ናችሁ፣ ልትወዱ ትችላላችሁ። ግን በቃ አርፋችሁ ስራችሁን ስሩ። ምንም የሚያደርግላችሁ ነገር የለም። ሁሉ ነገር ጊዜ አለውና እንደዛ አትሆኑ እላለሁ። ሰሞኑ ቀልድ አበዛሽ እንዳትሉኝ፣ በጣም ስለተገረምኩኝም እቺ ልጅ እንግዲህ በጣም የአመቷ ለእኔ ጀግና ሴት ነች። አያችሁ ራሷንም ሳትጎዳ እንግዲህ ይሄ ውሻ ሆዳም ማለት ነው ካዲ ያ ሁሉ ረስቶ ካዳት አላቅሽም ጭራሽ ካዳት ማለት ነው። ስንት ዋጋ ከፍላ እዛ ያለ ባጃጅ ገዝታለት እንግዲህ ባጃጅም ስራ አልተሳካልኝም ውሰጂ ብላት ይሄ ሁሉ ብር አውጥታ ካመጣች በኋላ እኔ ከእንደዛ አይነት ጀዝባ ወንዶች ፈጣሪ ይጠብቃችሁ። ምንም አይነት ከፍት ማለት ነው ምንም ማሰባቸው የተደፈነ ከፍት እኔ እንጂ አላውቅም። ሴቶች ስትወዱ ሰው ምረጡ። ዝም ብለ ወጠጠ ነገር አትውደዱ። የእውነት ጥሩ ባል የሚሆን ሰው በጣም ማለት በሳል ማቹርድ የሆነ ሰው ነው የሚሻላችሁ እንጂ ሱሪውን ዘግዝቆ ምንም አያደርግላችሁም። ወጠጠ ራሱንም ማኖር የማይችል ወንድ ቆማችሁ ብትቀሩስ? እናንተ ማኖር ከሚችል ገንዘብ ባይኖረው እንኳን ለነገ የሚያስብ ለነገ የሚጥር ሰው ነው እንጂ ይሄ ዝም ብሎ በቃ ከእንደዚህ አይነት ወንድ እራቁ። ራሳችሁን ጠብቁ። ፍቅር እያላችሁ መታችሁ ብዙም ሳትቆዩ ገንዘብ ሳትይዙ ከወንድ ልጅ ላይ እራቁ ባካችሁ። ማለት ከወንድ ልጅ ራቁ፣ 100% ራቁ ሳይሆን ሰው ምረጡ። ለእናንተ የሚሆን ሰው ምረጡ። መጀመሪያ መቀመጫችሁን አሳምሩ። ምንም ነገር ሳይኖራችሁ የሚወዳችሁ ሰው የለም። ሰነፍ ሴት ማንም ማለት ያው ምንም ነገር ሳይኖራችሁ ሰነፍ ሆናችሁ ምናምን ማንም አይወድም። እውነቴን ነው። ወንዱ የሚፈልገው ጠንካራ ሴት፣ የሆነ ነገር የያዘች ሴት። ምክንያቱም እሱም የሆነ ነገር ካለ እቺ ጠንካራ ሴት ነገ ማለት የበሳል ሰው ወንድ ነው የሚነግራችሁ እና ጠንካራ ሴት ነው የሚፈልገው። ምክንያቱም እቺ ሴት ነገ ህይወቴን አንድ ላይ እኔንም ታበረታታኛለች፣ ከእሷ ጋር ህይወትን መቀየር እችላለሁ፣ ጠንካራ ሴት ናት የምለውን ነው የሚመርጠው እንጂ ምንም ነገር ሳይኖርሽ አንቺ ስለወደሽ ብቻ ለሱ ስለከነፍሽ ብቻ አይወድሽም። ምንም ነገር ሳይኖርሽ ማለት ነው። እና እባካችሁ ዘን ማለት ብዙ ሴቶቻችን ህይወት እያለፈ ነው። በቃ አንዳንድ ተንካሻ የሆኑ በቃ 20% ነው በአሁኑ ሰዓት ንጹህ ለሴት ልጅ ክብር የሚጨነቅ ሴት ልጅ የሚወድ የሚያከብር፣ ግማሹ ግን ካዲ ነው በልቶ የሚክድ ስንት ነገር ችግሩን ምኑን ካሳለፈ በኋላ እናንተ እንደ መሸጋገሪያ ከተጠቀመባችሁ በኋላ ከዛ የምክድ ነው የበዛና እህቶቼ ገንዘቦቻችሁን ያዙ። ነገ የምትወርቁበት ገንዘቦቻችሁ ነው። ገንዘብ ከሌላችሁ ማንም እናትም አባትም አይወዳችሁም። አይደለም ወንድ ደግሞ ባዳ ነው። ምክንያቱም በቃ ባዳ ነው። አሁን ይወዳል። ዋጋ የከፈላችሁ ሰው አሁን ይክዳቸዋል። እና እባካችሁ ተጠንቀቁ እህቶቼ። ባለትዳር የሆናችሁ ደግሞ ኦልሬዲ ገፍታችሁበታል። ጥንቃቄ አድርጉ እባካችሁን። አሁን ላይ ደግሞ ብዙ እህቶቻችን ወደዚህ ወደ ዱባይ ብዙ ብር እያወጣችሁ እያመጣችሁ ነው። ሳኡዲም ሆናችሁ ኩዌት፣ ጆርዳን የተለያየ ሀገር ሆናችሁ ባሎቻችሁንም ሆነ ፍቅረኞቻችሁን እያመጣችሁ ነው ያላችሁት። ግማሹ ይመጣና ልፍስፍስ ነው። ይሄንን ሙቀት አይችልም፣ አይቋቋምም፣ እመለሳለሁ ይላል ወይም ይታመማል። ችግር ውስጥ ነው የምትገቡትና በጣም ጠንካራ የሆነ የሰው ወንድ ወይም ባላችሁ ያው እናንተ ታውቃላችሁ፣ አብራችሁ ያጃችሁት በደንብ የምታውቁት ባሎቻችሁ ካልሆነ በስተቀር ወደዚህ አገር ወንድን አታስመጡ። እውነቴን ነው የምላችሁ። አንደኛ እዚህ እንደመጣ ወንዱ ይቀየራል። ውሃው ምግቡ ነው መሰለኝ በቃ እና አላውቅም። እና ጥንቃቄ አድርጉ። ባሎቻችሁንም ወይ ፍቅረኞቻችሁን የምታመጡ ሴቶች ትልቅ ጥንቃቄ፣ እውነቴን ነው፣ ከትርፉ ይልቅ ኪሳራ ነው የምታተርፉትና ጥንቃቄ አድርጉ ላለው አዳዲስ የሆናችሁ ሳብስክራይብ አድርጉ።
ቪዲዮን ደግሞ ሲጀምሩ ላይክ እያደረጋችሁ ጭራሽ ግጥም ሁሉ ወጥቶለታል ለበርበሬና ለዘይት። ሰሞኑን ግማሽ ወንዱ ሁሉ ፈርቷል። እና እንደዚህ ነው መፍራት ያለባችሁ። ሴት ልጅ ስታፈቅር ስትወድ ልክ እንደ ሞኝ እንደ ጅል የምታዩት እንግዲህ አያችሁት አይደለ? የመጨረሻ ክፋቱን እንደዚህ እንደውም ጥሩ አድርጋለች ማለት እንደውም ሲያንሰው ነው። እውነቴን ነው የምላችሁና በርበሬና ይሄ ጨው ሲያንሰው ነው። ጀግና ነች። እና ይህ ሰሞኑ እዚህኛው ወር ውስጥ ነው አንዷም እንዲህ ሳውዲ ማለት ነው ባሏን አስመጥታ ብዙ ገንዘብ አውጥታ ካመጣች በኋላ ለካ እሱ አግብቷል። አግብቶ ምስት ኢትዮጵያ ያለው ትንሽ ቆየ ሸቃቀልና እንዳላገባ ምንም አይነት ሴት እንደማያውቅ ፍቅረኛም እንደሌለው ነበር የነገራት። እንግዲህ አስቡት፣ በማዳም ቤት እየተቃጠለች ዋጋ ስንት ዋጋ ከፍላ ካስመጣች በኋላ ትንሽ ገንዘቡን አጠረቃቅሞ ምስቱን አመጣ ማለት ነው። ከዛ አጅሯ ውስጧ ቅጥል ያለ ቀቀለችው። ዘይቱን አፍልታ ቀቀለችው። እንደዛ አይነት ነገር እህቶቼ ጥንቃቄ አድርጎ የዘይት ምናምን ነገር እኔ አልመክራችሁ። ምክንያቱም ህይወታችሁ ነው የሚበላሸው። እሱ ህይወት ብቻ አይደለም፣ ምክንያቱም እናንተም ትታሰራላችሁ። እና ጥንቃቄ እንደዚህ አይነት ነገር እንዳታደርጉ የዘይት ምናምን ነገር። ምክንያቱም እናንተም ወንጀል ውስጥ ለማን ብላችሁ ነው ህይወታችሁ የምታበላሹ? ስንት ነገር ነው፣ ገንዘባችሁም ቀድሞ አታችኋል። አሁንም ደግሞ እንደዚህ ስታረጉ ወንጀል ውስጥ ስለምትገቡ ይሄ ዘይት ምናምን አፍልታችሁ ምናምን እንደዚህ አይነት ነገር እንዳትሞክሩ እሺ ውዶች እህቶቼ። ከወንድ ከእንደዚህ አይነት ወራዳ ለክስክስ ወንድ ራሳችሁን ጠብቁ፣ ገንዘቦቻችሁን ያዙ። ወንድ ልጅ አረብ ሀገር የምታመጡ ሴቶች አንድ ሺህ ጊዜ አስቡበት እባካችሁን። ላለው ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው